ሁለቱ የእስራኤል ጠላቶች መሳሪያ የሚገቡባቸው ታላላቅ መንገዶች። የመጀመሪያው ላንድ ብሪጅ ይባላል። ከኢራን ተነስቶ ብዙ ሀገሮችን አቋርጦ ሊባኖስ በመድረስ ለሂዝቦላ ስንቅና ትጥቅ ያቀብላል። ሁለተኛው መንገድ ፊላዴልፊ ኮሪደር የሚባለው ይሄ ደማቁ ቀይ ነው። በተለያየ አቅጣጫ መሳሪያዎች መጥተው ስንቅና ትጥቅ በዚህ በኩል ለሐማስ ይደርሳሉ። እናም ጋዛ ውስጥ ይገባሉ። ሁለቱ የእስራኤል ጽኑ ጠላቶችና በመጠፋፋት ላይ የሚያምኑት ጽኑ ጠላቶች ሂዝቦላና ሐማስ ከእስራኤል ጋር የመጠፋፋት ትጥቅ ያደርጋሉ። እነዚህ ድርጅቶች ሁለቱም የጦር ኃይል አላቸው። በተለይም ሂዝቦላ በጣም የሰለጠነ ከ10 ሺህ በላይ የጦር ኃይል አለው። ሐማስም እዚህ ያላነሰ ኃይል አለው። ሁለቱም የፖለቲካ ድርጅቶች ናቸው። ነገር ግን በተለያዩ ቦታ የሚገኙ እና ጸረ እስራኤል የሆኑ። ኢራን ለሁለቱም ስንቅና ትጥቅ በተለይም ትጥቅ ትልካለች። በተለይም ሂዝቦላ ከፍተኛውን ትጥቅ የሚያገኘው ከኢራን ነው። ነገር ግን እነዚህ ሁለት ቡድኖች ጸረ እስራኤል አቋም ይኖራቸው እንጂ ልዩነትም አላቸው። ሂዝቦላ የሚገኘው በሊባኖስ ውስጥ ነው። ሐማስ ደግሞ የሚገኘው በጋዛ ውስጥ ነው። ሃይማኖታቸውም ይለያያል። ሂዝቦላ የሺዓ እስልምና ተከታይ ነው። ለዚህ ነው በበለጠ ኢራን ድጋፍ የምታደርግለት። ሁለተኛው ሐማስ የሱኒ እስልምና ተከታይ ነው። ነገር ግን በመጠኑም ቢሆን ከኢራንም ጦር መሳሪያ ያገኛል። ከሌሎቹ ደግሞ በበለጠ ይሰጠዋል። ሂዝቦላ ፍላጎታቸውም ይለያያል። ሂዝቦላ በሊባኖስ ውስጥ መንግስት መመስረት ይፈልጋል። ሐማስ ደግሞ የሚገኘው ጋዛ ውስጥ ነው። ሐማስ የሚፈልገው የፊልስጤም መንግስትን መመስረት ነው። ዋናው ነገር እነዚህ ሁለቱ ቡድኖች ጸረ እስራኤል አቋም አላቸው። ትጥቅም እስከ አፍንጫቸው ታጥቀዋል። ረጅም ተወንጫፊ ሚሳኤል ሁሉ አላቸው።